አንዱ ገደል ላይ ተንጠልጥሎ አሉ ሐረግ እንደዚህ ጠፍሮ ይዟል አሉ። እግዚአብሔር አድነኝ ይላል። መጣ እግዚአብሔር አሉ አድነሃለሁ አሉ። እኮ አድነኛ ሲለው ልቀቀው አሉ። ገደል ላይ አንድ ግንት ላይ ተንጠልጥሎ ገደል እኮ ነው ልቀቀው አሉ። እንዳድን ከፈለክ እንዴት አድርገን ነው የምንለቀው? ማንም አጠገባችሁ ቢሆን እግዚአብሔር ከእናንተ ጋር ሲሆንና በእናንተ ሲደሰት የሚሰማችሁን አይነት ስሜት አይሰማችሁ። እግዚአብሔር ከእናንተ ጋር ሲሆንና በእናንተ ሲደሰት የሚሰማችሁን አይነት ስሜት አይሰማችሁ። ጌታችን ኢየሱስ ክርስቶስ ፍቅርን ሲያነሳ ያነሳበት የፍቅር አይነትና መጠን በጣም ከባድ ነው፣ በጣም ጥልቅ ነው፣ በጣም ጠንካራ ነው። በዚህ ፍቅር እንኖራለን አንኖርም ሌላ ጉዳይ ነው። ይሄ ፍቅር ግን እኛ መሐላል አብ ኢየሱስን በወደደበት ፍቅር ጎን ለጎን ተዋደዷል። እንኳን አብ ወልድን የወደደበት ይቀርና እኔ ልጄን የወደድኩበትን ፍቅር እኔ ራሴ ማብራራት አልችልም። ምን ያህል ተወዷል ብትባሉ አታቁትም አይደል? ልጅ ጉንፋን የያዘው ቀን ነው የሚገባ። የሆነ ቀን የያዘው ቀን አትችልም፣ መቋቋም አትችልም፣ የምትሆነውን ታጣል። በጣም የሚገርማችሁ አንድ ቻሌንጅ ያደረገኝ ዮሐንስ 15ን ሳነብ በፍቅሬ ኑሩ ነው የሚለው። በፍቅራችሁ ኑሩ አላለ። እኔ ነኝ የሰጧችሁ ይህን ፍቅር፣ በእኔ በሰጧችሁ ፍቅር ኑሩ አለ። በጣም ትሬንድ ሆኖ ሰው በጣም ተለማምዶ የሚያመጣው ፍቅር አለ። የተሰጠ ፍቅር አለ። በፍቅሬ አለ። የኔና የኢየሱስ ግንኙነት የጥቅም አይደለም፣ የህይወት ነው። ጥላውን የሆነ ነገር ይሰራልኝ ይሆን ብሎ አይደለም፣ ለዘላለም ሊያኖረኝ ነው የጠራኝ፣ ከነ ውድቀቴ ነው የጠራኝ፣ እንዲሁን የወደደኝ። ይሄ ፍቅር ኢየሱስ እኔን ያዳነበት ብቻ ሳይሆን እኔ እናንተ ልወድበት የሚገባ ፍቅር ነው። ዮሐንስ እንደምታውቁት የፍቅር ሐዋርያ ነው። ሰውየው ራሱ የፍቅር ሐዋርያ ነው። የነጎድጓድ ልጅ ቢሆንም እርስ በርስ ተዋደዱ ብሎ 3 ቁጥር ወረድ ብሎ የተረገመ ይሁን ቢልም ስለመኖር ሲያወራ በፍቅር ነው። እውነት ላይ ሲመጣ ነው የሚረግመው። ኤጳፍራ መጥቶ ስለ ቆላስይስ ቸርች ለጳውሎስ ሲነግረው ይዋደዳሉ አይደለም ያለው፣ ከእግዚአብሔር በተሰጠ ፍቅር ይኖራሉ አለ። ፍቅር በሁለት አካል መካከል ያለ ግንኙነት ነው አይደል? ኢየሱስና እኔን ሳስብ በተለይ ዮሐንስ 15ን ስታነቡ ግንድና ቅርንጫፍ መሃል ያለ ህብረት ነው የኔና የኢየሱስ ህብረት። እና ጌታችን ኢየሱስ ክርስቶስ እንደዚህ ያለ እናንተ በእኔ ብትኖሩ። ይሄ ህብረት ጎን ለጎን መቀመጥ አይደለም። ይሄ ህብረት በመኖር ውስጥ ነው። ፕሪንሲፕል አይቀድምም፣ በህይወት መኖር ነው የሚቀድመው። በጌታ ሆናችሁ የምታፈሩት ነገር በሙሉ እሱ ላይ ከመኖር የሚመጣ ነው። ቅርንጫፍ ባይዘዌ በተለይ የወይን ቅርንጫፍ የሚጠቅመው ግንዱ ላይ እስካለ ድረስ ብቻ ነው። ከግንዱ ላይ የተቆረጠ ቀን ለምንም አይሆንም። ሰብስበው ወስደው ያቃጥሉታል ነው ያለው። ባይዘዌ አጥር እንኳን አይሰሩበትም። የትኛውም ቅርንጫፍ የግንዱ አይነት ነው። በጌታ ከሆናችሁ ሌላ ነገር መምሰል አትችሉ። ጌታን ያገኘ ሰሞን ቶሎ መልኩ አይመጣም፣ እያደር ግን ይመጣል መልኩ። ክርስቲያን ስንሆን ክርስቶስን መምሰል ብንመስል ጥሩ ነው እምንለው አይደለም፣ ግዴታ ነው። እኔ ልጄ ነኝ ሲመስል አላመሰግንም፣ ፕሬዝ ጋድ አልልም፣ ግዴታ ነው። እኔኛ ቤት ሳድግ አባቴ ደስ ብሎ ታሳድጎ በ10 ዓመት የጎረቤት ልጅ ብመስል እከሌን የሚመስል ወለድኩ ነው እንደሚለው አባቴን ፈልጎ ወደ ቤቴ ነው የሚልከኝ። አንዱ ክርስቶስን የምንመስልበት አንዱና በጣም ዋነኛው ባህሪያችን ፍቅር ነው። ምንም ሳንፈልግ አጠገባችን ያለውን ወንድማችንን መውደድ። በጣም አምሶሪ በእውነት ነው የምነግራችሁ። ይሄ እናንተ ጋር አለ ብዬ አምናለሁ። ከሌለ ግን ግዴታ መኖር አለበት። ጌታችን ኢየሱስ ክርስቶስ እኛን እንደወደደን ሲል ዮሐንስ ጉባኤው በሙሉ አሜን ይላል። ወረድ ብሎ እዛው 4 ነጥብ አያረግም፣ ነጠላ ሰረ የሚቀጥል ሐሳብ ነው። አጠገቦችን ያሉ ወንድሞቻችንን ልንወድ ይገባናል ሲል ጉባኤው የዛን ቀን እንጸልይበታል። ጌታ እኛን እንደወደደን ሲል አሜን ካልክ አጠገባችን ያለውን ወንድሞቻችንን እንወዳለን ይላል። ቀጥሎ በምን መጠን? ኢየሱስ እኔን በወደደበት መጠን። በእናንተ መካከል ከመንፈስ የሆነ ፍቅር አለ፣ በጌታ ላይ እምነት አለ፣ ለቅዱሳን ሁሉ ያላችሁ ፍቅር አለ። አሁን ደግሞ ይኸው ጨምራለሁ ተንበርክኬ። ምንድነው ጳውሎስ የምትጸልይልን ሲሉት ሞዴል ፕሬየር ነው ተጻፈ። የፈቃዱን ዕውቀት እንዲያስታውቃል በልባችሁ መታደስ ተለወጡ እንጂ ይህን ዓለም አለመምሰል፣ ይሄ የእግዚአብሔር ፈቃድ ነው ይላቸዋል። ትራንስፎርሜሽን ግን አልቲሜትሊ የአዲስ ኪዳን እግዚአብሔር ፕሮግራም ነው። መለወጥ፣ ትራንስፎርም ማድረግ፣ በየቀኑ እየወደቁ መነሳት መለወጥ። ኦፍኮርስ እንወድቃለን፣ ኦፍኮርስ ሊደክም ይችላል ሰው። መለወጥ ግን አለ አዲስ ኪዳን ላይ። አንድ ቃል እናንብብ። 2ኛ ቆሮንቶስ ምዕራፍ 3 የፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለን ብሎ ብሉይ ኪዳንን ዘጋውና እኛ ግን በተገለጠ ፊት የእርሱን ክብር እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን። ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዚያ አርነት አለ። የሚለውጠን መንፈስ የሚሆን ጌታ ነው ይላል። ትራንስፎርሜሽኑ መለወጡ የሚመራበት ሂደት ከደጅ የሚመጣ አይደለም፣ ውስጣችን የተቀመጠ ነው። የሙሴ እየደበዘዘ ሄደው የኛ እየደመቀ የሚሄድበት ልዩነቱ እሱ ነው። ሙሴ እየደበዘዘበት ሄደው ተራራ ላይ ነው፣ የኛ እየደመቀ የሚሄደው ውስጣችን ነው። ሙሴ ፊቱ እንዲያብረቀርቅ ምክንያት የነበረው ብርሃን ተራራ ላይ ነው። ተለይቶት ወደ ሰፈር ሲመጣ እየበረደ መጣ። ብቅ ያለ ቀን በጣም አብረቀረቀ፣ ሲቆይ ግን ኖርማሉ ሰውዬ መጣ። የማብረቅረቁ ምክንያት ደጅ ነው። እኛስ
ውስጣችን ነው ያለው። ከክብር ወደ ክብር፣ ከአንዱ የክብር ዲግሪ ወደሚቀጥለው የክብር ዲግሪ እንለወጣለን የሚለው ብዙ ጊዜ ለኃይል አገልግሎት ነው የምንጠቀመው። ለኃይል አገልግሎት አይሆንም፣ ለባህሪ ነው። እግዚአብሔርን ወደ መምሰል ነው የሚለው ቃሉ። ሁሌ ፕሮሰስ የማንመረቀበት ህይወት ክርስትና ነው። ግራጁዌት አታረጉም። እዚህ ቤት እየኖርን እየተለወጥን አንድ ቀን እንመስለዋለን። ያ ቀን እርሱ የሚመጣበት እኛ የምንሄድበት ቀን ነው። በዚያን ቀን እርሱ የለበሰውን አይነት ክቡር ሥጋ ለብሰን በከበረበት ክብር ልንመስለው እንቀላቀለዋለን። እስከዛስ እየኖርን ነው። የእግዚአብሔር ፈቃድ በተቃራኒው ይህንን ዓለም አለመምሰላችን። ዓለምን አለመምሰል በጣም ብዙ ውሳኔ የሚጠይቅ በጣም ጭካኔ የሚጠይቅ ጉዳይ ነው። ምክንያቱም ከተወለድንበት ጊዜ ጀምሮ እስካሁን ድረስ ያለነው ዓለም ውስጥ ነው። ከብዙ ነገር ጋር ተጋብቶ የኖረን ሰው ገንጥሎ ነው የሚያወጣው። ለብዙ ነገር የታጨን ሰው ገንጥሎ ለአንድ ነገር ብቻ ማኖር ከባድ ነው። የተጋባንን በሙሉ ነው የሚገነጥለው እግዚአብሔር። ለብዙ ነገር አይደለም የሚያዘጋጀን፣ ለብቻው ነው የሚያረጋን። ከምትወዱት ነገር ነው የሚለያችሁ። የእግዚአብሔር ፈቃድ እሱ ነው። ሲቃዩ እኮ እግዚአብሔርን ለመምሰል የሚደረገው ሂደት እኮ ነው ሲቃዩ። የፈቃዱን ዕውቀት እንዲሞላባችሁ፣ የፈቃዱን ዕውቀት እንዲገልጥላችሁ ይላል ጳውሎስ። ምንድነው ፈቃዱ ሲሉት በልባችሁ መታደስ መለወጣችሁ። ቀጥሎት ይህንን ዓለም አለመምሰላችሁ። ቻሌንጅ ነው። ተንበርክኮ እኮ እየጸለየ እኮ ነው። እንደዚህ ይሁኑ እያለ እኮ ነው የሚጸልየው። ይሄ ዕውቀት እግዚአብሔርን ማወቅ እንደገና በጥበብና በማስተዋል ይሞላ። አቋም ውሳኔ ይፈልጋል። ተንበርክከን አይናችንን ጨፍነን ምንድነው ፈቃድ የምንለው ብቻ አይደለም። የተገለጠ እግዚአብሔር ፈቃድ አለ በዚህ ቅዱስ ቃል ላይ። ጳውሎስ ግን የፈቃዱን ዕውቀት በጥበብና በአእምሮ ወይንም በጥበብና በማስተዋል ብቻ እንዲያበዛላችሁ ጸልያለሁ ብቻ አይደለም ጳውሎስ የሚለው። እንዲበዛላችሁ ጸልያለሁ፣ እንድታውቁት ጸልያለሁ፣ ፈቃዱ እንዲገባችሁ ጸልያለሁ፣ እንዲገለጥላችሁ ጸልያለሁ። የእግዚአብሔር ፈቃድ ምን ማለት እንደሆነ እንዲገባችሁ እንዲበራላችሁ እየጸለይኩ ነው። ሲገባችሁ ግን አንደርስታንድ ስታረጉት ስትረዱት ግን ቀጥሎ ላለው ደግሞ ለህይወት አካሄዳችሁ ደግሞ ጨምሬ ጸልያለሁ ይላል። በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እለምናለሁ። ይወቁት ብቻ አይደለም የሚለው ይኑሩት ደግሞ ይላል ቀጥሎ። ያድርጉት። የእግዚአብሔርን ፈቃድ ማወቅ በጣም መሰረታዊ ጉዳይ ነው። ጌታን ደስ እያሰኙ መኖር ደግሞ ሌላ ጉዳይ ነው። ደስታዬን ትቼ ፍላጎቴን ትቼ አእምሮቴን አስቀምጬ የእግዚአብሔርን ደስታ መፈጸም። እዚህ ላቸው ኤፌሶን 3 ላይ ጸልያላቸው ጸሎት በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ይላቸዋል። አሜን ሲሉ ክርስቶስ በልባችሁ በእምነት እንዲያድር። ክርስቶስ በልባችሁ እንዲያድር ማለት ምንም ስፔስ አይኑር እናንተ ህይወት ላይ እሱ ብቻ ይቀመጥበት ይላል። በሰማይ ነግሷል። እኛ ልብ ላይ ይንገስ፣ እኛ ቤት ይንገስ። ውሳኔ ያለው ይሄ ጸሎት ጳውሎስ እየኖረ ነው። በዚህ ውስጥ ለነሱም ይለምነዋል። እባክህ አንተን ደስ በሚያሰኝ አይነት ህይወት ይመላለሱ ይላል። ተንበርክኮ እስር ቤት እኮ ነው ያለው። እግዚአብሔርን ደስ የምናሰኘው ልጁን ኢየሱስ ክርስቶስን አሳይተን ነው። እግዚአብሔርን እኔ በምንም ላስደስተው አልችልም። ልጁን እላይ ላይ ካሳየሁት ይደግማል። ከ2000 ዓመት በኋላ ልጄን አየሁት ብሎ በእርሱ ደስ የሚለኝ የምወደው ልጄ አለ። መጽሐፍ ሲናገር እንደዚህ ይላል። በእርግጥ እነ ጴጥሮስ ኦልሬዲ ገብቷቸዋል። ኢየሱስም ተለውጧል። ሙሴና ኤልያስም ነበሩ። እግዚአብሔር ቀጥታ ሲያወራ ይገመታል። ደመና መጣ እና የሆነ ነገር ይገመታል። እነሱ እንደውም ድምፅ እንሰማለን አይደለም አለቀልን ነው። ምክንያቱም ተራራ ላይ ቆመህ አይደለም አብ የወረደበትን ተራራ መሬት ሆነ ከስር ብትነካ ትሞታል። እነሱ ተራራ ነክቶ አይደለም ተራራ አናት ላይ ቆመው ወረደ አብ። በግንባራቸው ተደፉ ይላል እኮ። አከተመልና በቃ ይህ ሰው በቃ 3ታችንን ብቻ መርጦ ይዞን ወጥቶ 9 ታች ናቸው እኛ አለቀልን ሲሉ፣ ያው ዛሬ ኢየሱስ አለ አብ ምንም አያረግ አይደል አይነካል። ኢየሱስ አለ አሁን መካከለኛ ያለ ልጁም ብሎ ነው ደግሞ የመጣው። ሙሴና ኤልያስን የሚያካክል ትልልቅ አገልጋይ ያለ እግዚአብሔር ሙሴ አላለም። በእውነት ኢየሱስ አጠገብ ቆመ ባይዘው ይሸፍናል። ሙሴን ከደበቀ አንተማ እንዴ ኤልያስን የሚያክል እናቴ 3 ዓመት ተኩል ሰማይ ዘግቶ የሚጠፋ ሰውዬ እግዚአብሔርን ይዞ ፈፋ ውስጥ የሚደበቅ እግዚአብሔርን ይዞት እኮ ይገባል እኮ ኤልያስ ተፈልጎ እግዚአብሔር ራሱ እስቲ አብረን እንውጣ እኮ ነው የሚለው። ናስቲ ውጣ አብረን እንሂድ ይለዋል። እግዚአብሔርን ይዞት እኮ ነው የሚገባው። የዘላለም አምላክ አብሮት ማለት ነው። ፈፋ ውስጥ ቁጭ ብሎ ጧትና ማታ እያበላው ጥሩ ነው አይደል? ቁራውና ቴካው ያዘዘው ቁራ ዝርክርክ ነው። ኤልያስ ደግሞ ጥንቁቅ ነብይ ነው። ይዞት ይደበቃል አይደል? ኤልያስ ብቅ ሲል እግዚአብሔር አብሮ ብቅ ይላል። እሳት ይወርድ ሲል እሳት ይወርዳል። ይሄን የሚያክል ትልቅ አገልጋይ ነቢያትን ወክሎ ነው የመጣው። ያኛው ደግሞ ሕግን ወክሎ እኮ ነው የመጣው። ሕግና ነቢያት የመሰከሩለት ነው ኢየሱስ። ሕግና ነቢያትን ወክሎ እኮ ነው የመጡት። አንዱ ሕግን አንዱ ነቢያትን ወክለው መጣው። እግዚአብሔር ልጁ እያለ ሕግና ነቢያትን አላደነቀም። ልጄ አለ ኢየሱስ አላ። እስቲ አሜን በሏ። የኢየሱስ አይነት ለዘላለም የለም፣ ኢየሱስ ብቻ። እግዚአብሔር ልጁን አየው። ታውቃለህ ልጄ አለ። የተጠመቀ ቀን ነው ደግሞ የመጣው። አንዴ እኔ ዮሐንስ ያሳዝነኛል። ነብይ እኮ በጣም ትልቅ ነብይ ነው። ያልተገለጠለት ጉዳይ ቢኖር ኢየሱስ የትኛው እንደሆነ አያውቀው። ኢየሱስ ኖርማል እስራኤላዊ
እስከ 30 ዓመቱ እንጨት ስላገላበጠ እጁ ምናምን ይሻከራል። ያናጥ እጅ ነው ያለው፣ ሰልፍ ውስጥ ነው ያለውና ዮሐንስ ያጠምቅ ሲያወጣው የሚከፈት ሰማይ የለም እለፍ ይሏል። እያጠመቀ ነው የሚለየው። አይ ተራሶ ነው ባከለ ኃጢአት እንዳሰራ ይለዋል። ያጠምቀውና ኃጢአት እንዳሰራ ይለስ ምክንያቱም ዮሐንስ መለያ ብሎ አብ የሰጠው ስታጠምቀው አለ ሰማይ የሚከፈትለትና መንፈስ የሚወርድበት እሱ ነው አለው። ኢየሱስ መጣ። ኢየሱስም ባይዘው አምላክ ነኝ ያለ መደዳ ውስጥ ገብቷል። አንድ ሰው ሲጠመቅ እሱ አንድ ጠጋ ይላል፣ አንድ ሰው ሲጠመቅ ጠጋ ይላል። እንደው የመጽሐፍ ቅዱስ ታሪክ እኮ የነበሩ ሰዎች በእውነት እኛ እኮ ከ2000 ዓመት በኋላ ያለቀ ትምህርት ላይ ቆመን ነው። እነሱ እኮ እየተጻፈባቸው ነው ታውቃለህ። ቢስትም ይጻፋል በይ ጠቅስ እኮ ነው። ለሰሙት ነገር የነበራቸው መሰጠት በጣም ኮሚትድ ነው። ምግቡ አያምረው የበረሃ ማር ይበላል፣ ልብስ አያምረው ጠፍር ይታጠቃል። ኢየሱስ ነው የሚፈልገው። ተቀደሱ ይላል። ኢየሱስ ነው የሚፈልገው። ሰውዬው እያጠመቀ ያሳልፋል፣ እያጠመቀ ያሳልፋል። እኔ ድምጽ ነኝ እሱ ቃል ነው ነው። ዮሐንስ እኮ ድምጽ ነው፣ ጉሮሮ መጥረጊያ ነው። ከቀጥሎ የሚወጣው ቃሉ ነው። እኔ እኮ ዝም ብሎ ድምጽ ነኝ። ያው ጠፍሩን ፈታ ዘንድ የማይገባኝ ማለት ከእግሩ በታች ቢረግጠኝ ያዋጣኛል አለ። እሱ እንደዚህ የሚረግጠው አፈር በሆን ራሱ በጣም ትርፍ ነው፣ ክብር ነው ለኔ አለ። ጠፍሩን እፈታለሁ ማለት ሰንደል ጫማ ነው የሚያረጉት። ኢየሱስ ሰንደል ጫማ ነበር የሚያረገው እና አፈር ነው የሚረግጠው አፈር በሆነ አለ። ከጫማው በታች ነኝ አለ። እድል ነው ለኔ አለ እና ሲያሳልፍ ኢየሱስ ደረሰ። ጠጋ ልክ ሲይዘው አንተ ሰማይ ተከፈተ። ሲከፈት ዮሐንስ እንደዚህ አላጠምቅህ እንደሱ እኮ ነው ያለ አላጠምቅህ፣ ምክንያቱም የሚመጣው የእግዚአብሔር ልጅ ነው ብሎታል። ዮሐንስ አለው ጠጋ ብሎ ጽድቅን ሁሉን ፈጽም ዘንድ ይገባናል። ምን ነው አለ ያለ ጊዜ ገልጥ መከራ እንዳታመጣብኝ አጥምቀኝና ልለፋ ነው። አጠመቀውና ኢየሱስ ከወጣ በኋላ ሲሄድ አየው እመሰክራለሁ አለ የሚጠመቁትን በሙሉ ከዚህ በኋላ እኔ በውሃ እሱ በእሳትና በመንፈስ ሂዱ። እኔ ራሴ እጠመቃለሁ። የእግዚአብሔር ደስታ ይሄ ኢየሱስ ነው። አየህ የዛን ቀን አብ መጣ በእርሱ ደስ የሚለኝ 400 ዓመት የተዘጋ ሰማይ ብቻ አይደለም የተከፈተው። እግዚአብሔር እንደዚህ ቴስቲሞኒ ሰጥቶ ያውቅም። ተናግሮ እኮ ያውቃል እኮ ብሉይ ኪዳን ላይ። እንደዚህ አይነት ምስክርነት ግን ከእግዚአብሔር አፍ ሲወጣ በእርሱ ደስ ለዘላለም እቅፍ ውስጥ ያለ ልጁን እኮ መሬት እኮ ልኮ ነው ታውቃለህ። በእርሱ ደስ የሚለኝ የምወደው አለ ልጄ። መጽሐፍ እንደዚህ ይላል። ዮሐንስ ገባው። ህዝቡስ ነጎድጓድ መሰላቸው። ምንድነው አንተ መብረቅ? እግዚአብሔር ቀጥታ ያወራል ብሎ ማን ይጠብቃል? አንድ የ30 ዓመት ወጣት ልጅ ሲጠመቅ ኢየሱስን እየመሰላችሁ አባቱን ደስ አሰኙት። ኢየሱስን ሲያይብ ጠረን ተቀይሮ ይህንን ዓለም ሳትመስል ክርስቶስን ስትመስልለት አብ ይደሰታል። የኔን ዓለም ለቅቄ በእኔ ህይወት ክርስቶስ እንዲኖር መፍቀድ ቀላል አይደለም። ቶታሊ ለራሴ እየሞትኩኝ ለእርሱ መኖር መጀመር ክሮስ ነው። ቀላል አይደለም። ገንጥሎ ከዓለም አውጥቶ እኮ የእግዚአብሔር ፈቃድ ላይ እየጣላቸው ነው ሰዎቹን። የእግዚአብሔር ደስታ እኮ ጉልበት ነው። እግዚአብሔር ባንተ ደስ ሲለው እኮ ምንም ብታገኝ እንደዚህ አይነት አቅም አታገኝ። እርሱን እየመሰልክ የኖርክ ቀን የሚሰማ ኃይል ሰማይ ተሰብሮ ይወድቃል ብትባል ሾልክ ይሄዳል። ቀና ብለህ ነው የምትሄድ። አትደነግጥም። አፌክት ያደርገዋል። አቲቲዩድህንም አረማመድህንም አፌክት ያደርገዋል። ውስጥህ ቀና ይላል። ምንም ላይኖርህ ይችላል። እርግጠኛ ነህ የሚቀጥለው ነገር ላይ እንዳለ። ምን አይነት ሐዋርያ ነው! እውነተኛ የቤተ ክርስቲያን እረኛ ነው ይሰው። ይደሰት በእናንተ ይላል። ፔንፉል ሊሆን ይችላል መንገዱ፣ መጨረሻው ግን ክብር። ማንም አጠገባችሁ ቢሆን እግዚአብሔር ከእናንተ ጋር ሲሆንና በእናንተ ሲደሰት የሚሰማችሁን አይነት ስሜት አይሰማችሁ። ኢየሱስን ይዩት እስቲ። ብቻውን እኮ ነው፣ ብቻውን 12 እኮ ቲፎዞ ምናምን ደጋፊ እኮ አይደሉም። ጠርቶ እኮ ነው ራሱ ኑ ሊያድናቸው ነው የጠራቸው። እንዲጠብቁት አይደለም የጠራቸው። ጴጥሮስ ምን ይጠበቃል እንጂ ምን ይጠበቃል? ኮሽ ሲል ምን ማለት መሰላችሁ? እግዚአብሔር ደስ ሲለው ብዙ ነገር ሊከፋው ይችላል። ብዙ ሰው ሊከፋው ይችላል እግዚአብሔር ባንተ ደስ ካለው። አንተም ልትበሳጨት ትችላለህ ባይዘው እግዚአብሔር ባንተ ደስ እንዲለው። ምክንያቱም ያስክድሃላ፣ የያዝከውን በሙሉ ያስጥልሃል። እንትኑን ተሆነ ደስ እንዲለኝ ይልሃል። አረ ጌታ እወደዋለሁ ልቀቀዋ። አንዴ በጣም በእርግጥ ስለመታመን በጣም የቆየች ምሳሌ ናት። በጣም እወዳታለሁ ምሳሌዋን። በጣም የቆየች ናት። ምናልባት በትክክል ካልተናገርኳት። አንዱ ገደል ላይ ተንጠልጥሎ አሉ ሐረግ ጠፍሮ ይዟል አሉ። እግዚአብሔር አድነኝ ይላል። መጣ እግዚአብሔር አሉ አድንሃለሁ አሉ። እኮ አድነኛ ሲለው ልቀቀው አሉ። ገደል ላይ አንድ ግንት ላይ ተንጠልጥሎ ገደል እኮ ነው ልቀቀው አሉ። እንዳድን ከፈለክ እንዴት አድርገን ነው የምንለቀው? ተባብረን ነው የምንለው እኛ። እሱስ ብቻዬን ነው የሚለው። አልለቀውም ካልክ በቃ ውጣ ይልሃል። ስትለቅ እጅ ሲደክመው ጥራኝ ይልሃል። ይራራልናል ደግሞ እኮ እምቢ ብሏል ብሎ እኮ አይተውህም። እስኪ ደክም ጠብቆ ፌንት ስታረግ ይመጣና ደግፎ ያወጣና ቀዝቀዝ አድርጎ አንቅቶ አድኛለሁ ብሎ ደግሞ ይሄዳል። እርሱ በእኛ ሊደሰት ይገባል። በእውነት ያረገልን ነገር ብዛት ይቆጠራል እንዴ? በህይወት ማኖሩ አይበቃም? የዘላለም ህይወት መስጠቱ፣ አንድ ልጁን ከቅፉ ገንጥሎ እኔን ለዘላለም ለማኖር ልጁ ላይ ሞት መፍረዱ አይበቃውም? አሁን እግዚአብሔር በእኔ ቢደሰት ፌቨር እያረኩለት ነው አይደለም? በፍጹም በእኔ ቢደሰት እንደውም ሲያንሰው ነው። ጳውሎስ እንደዚህ ይላል፣ ተንበርክኮ ይለምናል። በወንጌል እውነት አምናችሁ ተስፋ አግኝታችኋል። አዎ የዘላለም ህይወት ገብቷችኋል። አዎ እምነት ጀምሯችኋል። ርስት በሰማይ ላይ ብላችኋል። አዎ እንግዲያው ያስደሰታችሁት ኑሮ። አዎ እግዚአብሔር የጠበቀልኝ ከተማ አለ ካልክ፣ ተስፋ አለኝ ካልክ፣ አዎ እንዴ አስደስተ መኖር ታዲያ እንዴት ይከብዳል?
ኢየሱስ ሞተልን መስቀል ላይ አብ በልጁ ሞት ምንድነው ያደረገው? ጥላውንን ከአንዱ ቦታ አጥፍቶ የሆነ ቦታ አስገባው። ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን። በክርስቶስ የቤዛነት ሥራ ፈልሰን የገባንበት መንግስት አለ። እንዴት አይነት ዕዳን የተከፈለልኝ! ኢየሱስ የባሪያ ገበያ ገብቶ የባሪያውን ዕዳ ከፍሎ ባሪያውን ይዞት ወጥቶ በአባቱ ቀኝ ያስቀመጠው ነው ቤዛነት። በደሜ ሲል የትኛውም ባለጠጋ በየትኛውም ዘመን ለየትኛውም ባሪያ ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ለዚህ ሰውዬ የሚገባውን ጽድቅ ላንተ ክብር መልሼ እከፍላለሁ። ይሄ ሰውዬ ነፃ እንዲሆን እኔ የሱን ዕዳ እመልሳለሁ አለ። እስቲ አሜን በሏ። ስለዚህ እግዚአብሔር ጥላውንን ለዘላለም የሚያኖረው በሚሰራው ስራ ሳይሆን በኢየሱስ ደም ነው። እግዚአብሔር በልጁ ደም ከሆነ ቦታ ሪሙቭ አድርጎ ከሆነ ቦታ አጥፍቶ የሆነ ቦታ አድርጎሃል። ጎናችሁ ያለው ሰው እንደተፈታ ሰው ኑር በሉት።